እሺ የሁሉም ፎቶ የሁሉም አብረዋቸው የነበሩ ሰዎች ፎቶ አለ አለ። እሺ አሳያት እስኪ የሁሉም ፎቶ አሳያትና ከእናንተ ውጭ ማለት ነው መሲ እነዛኛዎች ጋር እና ሃኒ ጋር የነበሩ ወንዶች ስንት ናቸው የገጠር ልጅን ጨምረው 3 ወይ 4 መሰለኝ የገጠር ልጅን ጨምሮ ማለት ነው 3 ወንድ አንድ ሴት ነው ሲጀመር ብሬክ የሆነ ቀዩ ሰው የመኪና ውስጥ ሲጋራ እየሳበ የነበረው ነበር ከዛ አንተ ከዛ ይሄ ሃኒ ነገሰን ይባል ዳውቆ ይላታው እሺ ፎቶአቸውን ያሳይሽና ችግር የለውም የነበሩ ሰዎች እስኪ ፎቶ አሳያት አንተ የነበሩ ሰዎች እሺ እኔ ያንኑ እዛው ቦታ ላይ ብቻ ያለውን ብቻ ራሱ ለሷ አሳያታለሁ እዛ ቦታ ላይ ያለውን አለለ ሳቢያ ላይ እኮ አንድ ቪዲዮ ሰርቻለሁ ካስታውሽ እናንተም ያላችሁ አዎ ሃኒ አትቃት ፖስት ምናምን እያለች ማለት ነው አይው እዚህ ጋር እነዚህ ብቻ አይደለንም ያለነው ሌላ የምታስተዩ እዚህ ጋር ያለነው እዚህ ጋር ብቻ ያለነው እነዚህ ወደ ኋላ ልበልሽ ተመልከት ይሄውልሽ እነዚህ ጋማ ይሄውልሽ ቆይ እንደዚህ ላይ ይኸውልሽ ይኸውልሽ አንዱ ይሄ ነው አይደለ ቱና የሰጣችሁልሽ አልይ የሚባለው አዎ ይሄ ዛዛ ስለሆነ ነው አንደኛው ደግሞ ይሄ ነው ነገሰ የሚባለው እንግዲህ ይኸውልሽ ይሄ ልጅ ስልኳ ዛዛ ስለሆነ በቃ እና እኔ ነኝ ያለነው እንግዲህ እዚህ ጋር ተቀምጠን ማንቸስተር ማሊያ የለበሰ ሰው ነበር እናንተ ጋር መሲ አላስታውሰውም እኔ አላስታውሰውም በጣም እንትን አላስተዋልኳቸውም ግን 3 ወይ 4 አላቅም ብቻ ነበሩ እኮ አሁን አንደኛው እንግዲህ 9 ናቸው እያለ ነው መጥቶ ማለት ነው እዛ ነው 9 የነበሩት ሳቢያ 9 ነን አንድ ላይ ይሄር ነው እያለ ነው አይ ሌሎች ነበሩ ግን ለብቻቸው ነው የነበሩት እኮ የሌላ ለላማ አላው እዛ ቦታ ላይ መከፋፈያ ቦታ ነው አዎ አይ እኔ 9 አይደሉም ማርያምን 9 አይደሉም የባለፈው ላይቭ ጋም ተናግሬያለሁ 3 ወንድና አንድ አራተኛቸው ሃና ብያለሁ ማስታውሰው ቢያንስ ትንሽ በትንሹ ማለት ነው ሐቅ ያውሪ ለዚህ ነው ገለልተኛ ሰው አየህ አሁን አንተ ቀድም ስትጮህ እነ መሲ ቢያንስ አንተንም አያውቁም እነዛኛዎቹንም አያውቋቸውም እና ሃኒ ጋርም አይተዋወቁም አያረለ ጥያቄ ስትጠይቅ ስለማላውቀው የሚያወራው ነገር ሰው ይሰማል ብሬክስ ይሰማል ከተረዳኸኝ እኔ ሰው ይሰማል አሁን እንደዚህ ሙሉ ቀን ስንት ቀን ሙሉ ሳወራ አሁን በየቀኑ እየገባው ስፈልግና ስባል ገባለሁ ገባህ አይደለ አወራለሁ ስትጠይቁኝ አሁን ለምትጠየቀው ነው የምልህ አሁን ለምትጠየቀው እኔ ለምጠይቅህ ጥያቄ ለምሳሌ ገብቷል አይደል አንተን ጠይቄ ዝም አልልም እኮ ሌላውንም እጠይቃለሁ እኮ እኔም እኮ እንደዛ አሁን ይሄን ያሳየው ልጅ ራሱ ቀይቀታለሁ አይደል አሁን የተደወለለት ልጅ ነው እስካሁን አላወራም እንግዲህ ላይቭ ላይ ገብቶ ግን ልግባ እያለ አካውንቱን ሁሉ እየተናገረ ነው አልገባም እስካሁን እንግዲህ ተመካክረዋል እንደዚህ ነው እንዲህ ነው እንደዛ እንዴት ይባላል ሰው የሚያውቀው ነው የሚያወራው ግን ብሬዋኒ ከናንተ ባላቅም መሲ እዚህ ያለች ለዛኛው ልጅ ቢደወልለት ቀድም ለተደወለለት ለማን ቀድም ሲያወራን ለነበረው ልጅ እየደወልኩለት ነው አፈገፍጎ እንደው እንጂ እየደወልኩለት እስኪ የገጠልኝ እያንዳንዱ ይጠራል እኮ ብያለሁ ተረጋጋ ብያለሁ ቅድም ቀኑን ዋስለን ባልተወራከብ ይለይ ነበር አሁንም እውነት ከሆነ ይመጣል እያየን ይሆናል እንግዲህ የሚመልሰው ሲያጣ አላነሳም አንተ ላይ ተጽዕኖ ምን ፈጥር መሰለህ ቪዲዮ አብራና እስኪ ስልኩን በእጅ አሳየን ቅድም ቪዲዮ እንትን ያለበትን ስልኩን ቪዲዮ አብራ እስኪ አንዴ ሰያ አቦ ጎበዛ አባት ተደውሉ በእናታችሁ እኮ ሚኪ ሰያ ያሳብኝ ነው ወላሂ አቤት እዚህ ጋር እየጣቁ ማለት የምታወይ ቆይ አንድ ጊዜ ኦኬ እንዴ እሺ ይቅርበሉ ቆይ አንድ ጊዜ እባክህ አንድ ጊዜ ቆይ እስቲ
እሺ ሚኪ አዳምጥ ቮይስ እሺ እስኪመጡ ድረስ የገጠር ልጅ አሁን ያሳየህንም ቪዲዮ እንቁጠራቸው ሰዎችን ሞር ያሉ ይመስለኛል ወደዛ ጋር እና እንቁጠራቸው እስቲ ስንት እንደሆኑ እሱም አንድ ምስክር ይሆናል አንተ ለወንድሜ መኩ ምነግርህ አብረውን ነው የመጡት በቃ የለጠፍኳቸው ብቻ ናቸው ተረዳኸኝ አይደለ እዛ ቦታ ላይ አሁን እነዚህ ነመሲ ተለይተውናል በሌላ ደላላ ስለሆነ እንደዚሁም ደግሞ የሌላ ደላሎች እንደዚህ ለየብቻ ይሆን እንደዚህ አሁን እኛ አራት ነን አይደል አራታችን በአንድ ደላላ ምን ሄደው ለብቻችን እንቀመጣለን እንደገና በሁለት የሚሄዱ ለሁለት ለብቻቸው 6 8 የሚሄዱ ለብቻቸው እንደዚህ ነው ገባህ አይደል እዚህ ቪዲዮ ላይ ከአራት በላይ አሉ ማለት ነው ማአት ሰው ነው የሄዱ ስላሉ ነው የሄዱ አሉ ሌላ ደላላ እሷ አራት ብቻ ስላለች ነው ኦኬ እንዴ አይደለም እስኪ አንድ የገጠር ልጅ ቪዲዮ አብራና ስልኩን እስኪ ያሳየን ቅድም በእንትን የነበሩትን እናያቸው አንዴ በምን ሰያ እሺ በስልክ ይዘው ምናምን ያሳየህ ልጅ ነው አንዴ ሰያ መኩ ሰያ መልእክት ልነግረው ሰያ የሱ ደውልልኝ ብለዋል ፕሊስ ደውልለት ሃኒ ጋር ደውል እስኪ ሰያ እስኪ ሃኒ ጋር እንደ ደውል የሱ ጋር ደውል አንዴ መጀመሪያ የሆነ ይሄ ሲጀመር ሸሪካም የለውም እኮ ወንድም ሰያ ደውል ኦኬ ሸሪካ አዎ የለውም ሲጀመር ይሄ ሸሪካ ማለት ሲም ካርድ ነው አይደል ሲም ካርድ የለውም ይሄ ማለት የኢትዮጵያ ሲም ካርድ ነው ሲሙንም ከፈለክ አውጥቼ ላሳይ ይችላል እሺ ገጠር ላይ ጥያቄን ጨርሻለሁ አቡፋኖ ጠይቄ አሁን አስገቡትና ደግሞ አልይን ጠይቁት ሰያ የሱ ጋር ደውል ፕሊዝ ማን የሚባለው ጓደኛ የሱ ጋር ደውል እየደወልኩ እኮ ነው አልይ የሚባለው ያሁኑ ልጅ ነው ለመግባት ፈልጓል መናገር ፈልጋለሁ ሐቄን እኔም መናገር ፈልጋለሁ እያለኝ ነው ናና ተናገር ብየው ስልክ ቁጥር ተቀብያለሁ እንደገና ደግሞ ሌላ ልጅም ደግሞ እንደዚሁ ተቀብያለሁ ግን በነዛ የሌሎች ሲመጣ ይቻላል ተረዳሽኝ አይደል ሃናንስ ቦት እሺ አረ ሚውት አርግና ደውልለት እንዴ ምንድነው ሚውት አርገ ደውል እሺ ንገሪኝ ይገባው እዙ የገጠር ዲዮልክ አሁን የሃና የሚመጣው እሱ አይደለ ግን አዞት ሄዶ የሃናን ስልክ በቪዲዮ ይዞት ይምጣ እኮ እሱን እኮ ስልኩን ሰጥቼዋለሁ እኮ የያዘው ሌላ ሰው ነው እሱ ይሄ ልጁ አይደለም ይሄ ከኛ ጋር ሄደ ከዚህ ከጅዳ ጀምሮ እየሰማው ነው ከጅዳ ጀምሮ ይሄኛው ሄደ እንጂ ሌላ ነገር ያደረገው ነገር የለም ስልኩንም አልያዘም የያዘው ሌላ ሰው ነው የሃና ስልክ ማን ጋር ያለው ያጎቴ ልጅ ጋር ነው ያለው እሱ ጋር መስሎኛል እኔ የያዘው ፓስፖርቷና እንትኗን እሱ ነበር የያዘው ደውለህ እስቲ ማጣራት ትችላለህ ያጎቴ ልጅ ስልኩ እጁ ላይ ነው እኮ ስልኩን እኮ ሰጥቻችኋለሁ እኮ ነው ሁሉንም ያጎቴ ልጅ ስልኩ እጁ ሰጥቻለሁ ስልኩን እኮ እሺ ለምንድን ነው የምታስወጡኝ አታስወጡኝ
ይኸውልህ የገጠር ልጅ ያጎትህ ልጅን ማለት ነው ስልኩን ቻርጅ ያድርገውና የሃናን ስልክ ይዞት በቪዲዮ ይምጣ ንገረው። ደውልና የሃናን ስልክ ቻርጅ አድርጎት እንዳይነካካው ምንም ነገር እንዳይሉ ይዞት ይምጣ። እሺ እነግረዋለሁ። አሁን እየደወለ ያለው አልይን አምጡት፣ አልይን አስገቡት፣ አሊ ሁሴን የሚለውን ማለት ነው። አሁን እየደወለ የነበረው ከኢትዮጵያ ነው እየደወለ ያለው እኮ። የሆነ የራስህን ኮድ ስጠውና ሲጽፍ ይሄን ኮድ ሚለውን አስገቡ በለና እናስገባዋለን። አሁን ደግሞ እንትን ስወጣ ወጣ ተደወለበት እንትን አለበት ነው የምትወኝ እኮ ሚውት እንኳን ማድረግ ትቼ ቁጭ ብያለሁ እኮ እንደዙ። እኛ ሚውት አናረግም፣ አንተም አታደርግ። ምን ችግር አለው? የገጠር አናድርግ እኮ። አሁን ስልክ ስደውል ታዲያ አሁን በዚህ ስልክ ስደውል እንትን ይላል። እሺ መኩ ይደውል፣ ለመኩ ስጠው ቁጥሩን ያዝሽ። ኖ እዚህ አይደለም እንዴ በውስጥ ለምን ልንገረው እንጂ በውስጥ በሜሴጅ ግባና። አዎ ደውሎለታል እኮ አቡ ደውሎለታል። ለምን አያመጣው? መሲ ወይ ቦርሳዋን ፓስፖርቷን እና ስልኳን ያዘ ሰው አለ ተብሏል። እና የአጎቴ ልጅ ነው ብሏን ይዞት ይምጣ። ስልኩንም ፓስፖርቱንም የያዘው ሰው ይምጣልን እስኪ። አሁን እኮ በቃ አደረና ነው የሚባለው አንድ ነገር ብቻ እኮ። ስልኩን ሰጥቼዋለሁ ለሰይድ። ኦኬ ወንድሜ እስኪ አንዴ እኔ ላውራው የገጠር ልጅ የሌሎቹን ማለት ነው። የሌሎቹን ከነሱ መቀበል ይቻላል። ተረዳኝ። መሲ የራያዋ ልታወራ ትፈልጋለች። የገጠር ልጅ እሺ፣ ችግር የለውም። እሺ የገጠር ልጅ በጣም ይቅርታ ማለት ያው አብራት እንደነበርክ እንዳለመታደር ሆኖ አንተ ማሳዝነኛል። በእርግጥ ግን ሌሎቹንም ቢኖሩ እንደዚህ ነው የምጠይቃቸውና እሱ ሃኒን ማለት ነው ወደኋላ ልመልሳቸው አልፈልግም፣ ግን ፊት ለፊት ጠይቀ ስለፈለኩ ነው። እዛ መጀመሪያ አካባቢ አይደለ ሽፍቶቹ የነበሩት የሚገኙበትም መሀል ላይ ነው በቃ ያገኘናቸው። እኛ መሀል ላይ ሳይሆን ወደ መጀመሪያ ሁለት አስፋልት ቆርጠን ስንጨርስ ነው ያገኘናቸው። ቆይ ማለት እንዴት እዛ አካባቢ እኔ ሊኖሩ አይችሉም ሽፍታ የሚባል አላየሁም። ግን ደግሞ በቃ አጋጠማችሁ። እሺ ግን አንድ ሰው ቢያንስ ሌላ ሴራ ከሌለው በስተቀር ለሷ ተብሎ የታቀደ ነገር ቢያንስ ከእናንተ ውስጥ አንድ ሰው ቢያንስ እንዴት ቢያንስ ወይ እህቴ ናት ወይ ሚስቴ ናት የሚል ጠፍቶ ነው ጀመረ ስመታ ሁሉም ጭጭን ያለው ተረዳሽኝ አይደል? በአፈሙዝ ስመታ ሁሉም ጭጭን ያለው እንኳን እንትን ሊሉ ማለት ነው። በአፈሙዝ ሁሉ በድንጋይ ሁሉ ሳይቀር ተመትቻለሁ። አይ በቃ ማለት ምንም ቢሆን ኢትዮጵያዊ ሽፍታም ቢሆን ራሱ ማለት ነው ሚስቴ ናት ካለ ማንም አይነካትም ነበረ። ግን እዛ አንተ ጋር የነበሩት ሁሉም ወንድ አይደሉም፣ ሽንታም ናቸው። እውነት በክት ናቸው። እሱኑ ጀምሮ ነው እንጂ ምን አንቺ ዘንድ ታወለሽ? አይ ቢያንስ እሱ ፊዚካሉ እንኳን ህፃን ነው የሚመስለው። ባሏ ነኝ ቢል ማንም አይሰማውም። ሌሎቹ ግን ማለት ትልልቅ ናቸው። እሷ ጋር አብረውት የነበሩት ማለት ነው። ከባድ ነው። ለውስብስብ የሆነ ጉዳይ እኔ ግን እዚህ መሲን ጨምሬ የምናገረው ምንድነው እዛ ጋር ከተነገረን ላይ ገንዘብ ወስደውባቸዋል፣ ግን ስልክ መልሰውላቸዋል። ስልክ ራሱ ገንዘብ ነው። በዚህ ላይ ደውላችሁ ትጠሩብናላችሁ ብለው እንኳን እንዴት አልፈሩም? እና እሱ ራሱ ሴንስ አይሰጥም። አንቺም አይዞሽ አታልቅሽ። እነ መሲ እንቅፋት እንኳን ሳይመታቸው ነው የገቡት። አንዳንድ ጊዜ አንድ ወንድ መንገዱ ይለያያል፣ ሰው ሁሉም ይለያያል።
እንደምታስበው እንደዚህ ቀላል አይ እኔ አለመቆርቆር በተመለከተ ነው እያልኩ ያለሁት ወንድሜ። አይ መጀመሪያ እናንተ ስታወሩ የሰማሁት ከገመዱ አሁን ገመዱ አካባቢ ማንም ዞር በድንጋይ እየመታኝ ምንም ያላረኩ ሰውዬ እንዴት ነው ሌላ ነገር ማረገው? አይ እኔ ባንተ አልፈርድም፣ ግን እነዛ አንተ ጋር የነበሩት አንዱ እንኳን ከጎኔ እኮ አንዱ ወንድም ብድግ አላለኩ ከጓደኞቼ ማለት ሲመታኝ እዛ ማለት ነው ባይናቸው ነው ያዩት። እንዴ እንትኖች ግን መንገድ የሚመሩት ግን ዝም ብለው ዝም አሉ? አዎ እዛው እያየ በቃ ስልኩን ስጠኛል ስልኩን ስጠኝ አልሰጥም መስሪያ ነው ስለው መታኝ። ምን ላድርግሽ እኔ ታዲያ? አይደለም መንገድ የሚመሩት አሉ እነሱም ቁጭ ብለው እያዩ ነው ሲመታኝ። ኧረ እሷ እንትስ ያኛው ሸፋው እየሰሙ ነው። ምንም ያሉት ነገር የለም። ምን ብለህ ነው? በሰደፍ ነው ባፈሙዝ ነው የተመታው? ባፈሙዝ ምልክት ሁሉ አለ እጄ ላይ። ምን ብለህ ነው የመታው? ስልክ መጀመሪያ አልሰጥም ብዬ ነበር እኮ። ታዲያ በስልክ ነው እንጂ እሷን አትንኩ ብለህ አይደለም? አላሁ ሙስተዓን። በስ ለማንኛውም የ8 ቀን ልፋታችን ዜሮ ሳይሆን ብሬክስም ሁላችሁም እንግዲህ አንድ የመን የሰራውን ቪዲዮ አይታችኋል አይደል? ልጅቱ እዛ ቦታ ድንበር ላይ ያለች ለአካባቢው የጸጥታ አካል ተናግረና ምናምን የሚል አለና መረጃ አንጡ ለሚሉት ሰዎች መረጃ ይሆናል። እንግዲህ የራሳቸው ዜጋ እዛ አካባቢ እንዳለች ተናግሯል ማለት ነው። በዛ መልኩ እና አሚር አፋሮ የጀመሩትን ጉዳይ ያንን ቪዲዮ እንደ ምስክርነት ተጠቅመን መሄድ አለብን ነው የምለው። የገጠር ልጅ ጓደኞች የሚሉት 4 ልጆች ናቸው። አንደኛው የጌትነት ወንድም ነው። 3ቶቹ ጓደኞቹ ናቸው። አብረው ተመካክረው አንድ መልስ ነው የሚመልሱት። ምንም ሌላ የሚመጣ አዲስ ነገር የለም እኮ። ሌሎቹን ለምን አትጠይቁም? ሰይድ ሌሎቹን ማን ጠይቃለን? ካንተ ጋር ግንኙነት የሌለን ሰው ነው የምንጠይቀው። ከናንተ አንድ ላይ ግንኙነት ያላችሁና ዘመድ አዝማድ ከኔ ጋር ያልሄደ ሰው ከምትጠይቅ ከኔ ጋር ሄዱትን ሰዎች አይደለም እንዴ የምትጠይቀው? በቃ እሱ እኮ ይጃለው ብሎ ነው። በቃ አሁን ስልክ አላነሳም የምንጠይቀው ነው። ታያ ከኛ ጋር የገጠር ልጅ ነው እያመጣህ እዚህ ጋር የሚናገር። ቆይ አንዴ የገጠር ልጅ ጥያቄ አጠይቀው። ቢካዝ ደንበር ላይ ያሉት ሰዎች መረጃ አምጡ ቢሉን የገጠር ልጅ ልጅቱ እንዳልሞተች ትመሰክርልናለህ? አንተ እንደ መረጃ ብናቀር በአይና ላይ ይሁን አልሞተች ማለች ትልልናለህ? የነገሩን ነው እንጂ የምናገረው። ለምንድን ነው እንደዛ ማድረግ? የነገሩን ነው የምናገረው። ታዲያ አንተ እንደዛ እየመሰከርክ እንዴት ነው ሰዎቹ ለኛ ልጅቷን ሊሰጡ የሚችለው? እንደዛ ታዲያ ምን ላድርግሽ? እኔ ምን ላድርግ? እኔ ቆይ አንዴ የገጠር ልጅ ማለት ነው እነሱ የነገሩ አሁን ከገመዱ ወጣችሁ እሷ ደክማ ቀብረላታል ያሉ ነው የምታምነው? እንዴት ነው ግን ወደ ገመዱ እንደዛ ነው ታዲያ? እሺ እኮ ባይናችን እንኳን አላየንም እኮ እዛ ሆነን እኮ ባይናችን እንኳን ሄደን አላየናትም። ልንገርሽ እንዴት ነው እዛ ቦታ አይደለም አንተ መሪዎቹ ራሱ እኮ ወደ ገመዱ እኮ ድጋሚ መመለስ እኮ አይችሉም። እሷ እኮ ማንም ራሱ ማለት እኔ ወንድሜ ስጋዬ ስለሆነ ነው እንጂ አብሬሽ ሞታለሁ ብሎ እዛ ቦታ ደክሜበት ሁሉም አልፈው ሄዶ መሪዎቹ አልፈው ሄዶ ወንድምሽም ቢሆን እዛ ቦታ ላይ አያድንሽም እንዴ? ናቃለሽ መንገዱን እኮ ነገርኩ። ደክሞኝ ማለት ነው ጥሎኝ ራሱ አልሄደም። ከገመዱ እንደወጣን ያለው መንገድ ነው የምልህ። ወደዛ እንዴት ነው ግን ተመልሶ ሁለት ሰው ማለት ሲደክም መሪ ጥሎ ነው የሚሄደው። እዛ አይደለም እዛ ቦታና ማለት ነው። እንዴት ነው እዛ ቦታ ተመልሰው ሄደው እሷ ጋር ከስንት ሰዓት ተቀምጠው እንደገና መጥተው እናንተን እንደዛ የሚሏችሁ ሲጀመር አይደለም። በጣም የህዝብ ጥያቄ የገጠር ልጅ ስልኩ መታየት አለበት። የሃና ስልክ እሱ ጋር ነው። በተደጋጋሚ የህዝብ ጥያቄ የህዝብ ጥያቄ በተደጋጋሚ የህዝብ ጥያቄ። ሁለተኛ ደግሞ አይው አንድ ጊዜ ህዝቡ አሽቋላጭ ነው። በየቦታው እየሄዱ የገጠር ሊያጨናነቁ ታሳዘነን ቆራረጠን። ምን ነው የሚያሳዝናል? በዚህ ትጠይቁበታላችሁ። አይ ለምን እንጠየቃለን? የህዝብ ጥያቄ እና ታዲያ የህዝብ ጥያቄ አንጀት የምበላው አይደለም። አንተ ሰውዬ ተረጋጋ። አልኳው ወጣኝ። አማርኛ አሰንጥቅ። እኔ ያልኩት የህዝብ ጥያቄ ነው። አንተ አታነብም እንዴ? 36,000 ሰው ነው። እኔ እኮ ሌላ ሰው ነው የደወለብኝ አልኩ እኮ እንዴ። ያኔ ይሄ ጥያቄ ተረጋግተህ መልስ። ጥያቄ ነው። ጥያቄ ጠየቁ። ህዝቡ ጥያቄው ይከበርለት።
እኔ የምለው ቆይ ይሄ ስልክ የልጅቱ ስልክ ነው ያለምንም ማቅማማት ካላመናችሁ 05 60 74 19 15 የሷን ቁጥር ነው በትክክል ያለምንም ማቅማማት እየሰራ ነው። ገስት ላይ ያለው ሰው ስልክ ነው እያሉ ነው በተደጋጋሚ ነው። ህዝቡ በጣም ስልክ ያቋርጥ። ማርያም እየሰማሽ ነው ሳሪ? ወይ እኔ ላንቺ ልደውልልሽ በራሴ ቁጥር ደውል፣ ችግር የለም በምትፈልግ እኔ ላይ ደውል እስቲ እኔ ላይ ደውል፣ ሰያ ላይ ደውል። ይሄ እኮ የገጠር ልጅ የህዝብ ጥያቄ እኮ ነው ወንድሜ፣ የህዝብ ጥያቄ እኮ ይሄ አሁን የያዝኩት ስልክ አዲስ ስልክ ነው የሌላ ሰው ሸሪካው